الجمع الدليل الثالث أم أنه جمع التعظيم በብሉይ ኪዳን ውስጥ አምላክ ኤሎሂም እንፍጠር ወይም ኑ እንውረድ እያለ በብዙ ቁጥር መናገሩ በእርግጥ የሥላሴ መረጃ ነውን? ወይስ የቋንቋ ስርዓት የሚጠይቀው የግርማዊነትና የክብር መገለጫ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም እዝነት ጥበቃው ይሁንላችሁ እያልኩኝ እንዲሁም ክርስቲያኖች ሰላም ብያለሁ። አልሐምዱሊላሂል ዋሂዲል አሐድ አልፈርዱ ሰመድ አለዚ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ወሰላቱ ወሰላሙ ዐላ ነቢይ ተውሒድ ወዐላ አሊሂ ወሰሕቢሂ አጅመዒን ወበዕድ። እንኳን ወደ አልሚዛን የንጽጽር ጥናት ማዕከል በሰላም መጣችሁ እያልኩኝ በዛሬው ዕለት የምንመለከተው ርዕስ በብሉይ ኪዳን ውስጥ አምላክ ኤሎሂም እንፍጠር ወይም ኑ እንውረድ እያለ በብዙ ቁጥር መናገሩ የሥላሴ ማስረጃ ነውን የሚል ነው። የአይሁድ ሊቃውንትና የክርስቲያን ምሁራን ራሳቸው ይህንን ሐሳብ እንዴት ያፈርሱታል? እስኪ እውነታውን በሚዛን ላይ አስቀምጠን እንፈትሸዋለን። የሥላሴን አስተምሮ ለማረጋገጥ የሚንቀሳቀሱ ወገኖች ኤሎሂም የሚለውን የብዙ ቁጥር ቅርጽ እንደ ትልቅ ማስረጃ ያቀርባሉ። ነገር ግን የመጽሐፉ ባልተቤቶች የሆኑት የአይሁድ ረቢዎችና ታዋቂ ክርስቲያን ሊቃውንት ምን ይላሉ? እውነታውን በሚዛን ላይ አስቀምጠን እንመለከታለን። በዕብራይስጥ ቋንቋ አንድን ነጠላ አካል ለክብርና ለታላቅነት ብዙ ቁጥር መጥራት የተለመደ ስርዓት። አይሁዶች ይህንን ሪቦይ ሀክቡት ወይም የክብር ጀምዕ ፕሉራል ኦፍ ማጀስቲ ይሉታል ማለት ነው። የአይሁድ ምስክርነት አንደኛው ራቢ አብርሃም ኢብን እዝራ ይሄ ንግስታትን የግርማ አነጋገር ስርዓት ለመግለጽ የመጣ ክብር ቋንቋ ነው። ንጉስ ራሳቸውን ከፍ ለማድረግ በብዙ ቁጥር እንደሚናገሩት ሁሉ አምላክም ራሱን ለማለት በብዙ ቁጥር ተናገረ ብሎ ያስቀምጥልናል። ልክ እንዲህ እንደምታዩት ኤሎሂም God is a plural. We know this because we come across the singular from Eloha. Elohim is employed stylistically. Every language has honorific terminology. In the non-Hebrew tongues, when an inferior address, he employs the plural ብሎ ያስቀምጣል ማለት ነው። ሁለተኛ ምስክርነት ራቢ ቶቪያ ሲናገር በአውቶሪች ጁዲዝም ድረገጻቸው ላይ Our missionaries suggested that there was a plurality of persons in Moses. There is an enormous difficulty with the interpretation that the name Elohim signifies a sort of plurality in the Godhead. For if Elohim implies a plurality of persons, how can missionary explain that the identically word Elohim in Tanakh refers to Moses as well? ብሎ ያስቀምጣል ማለት ነው። ኦሪት ዘጸአት 7:1 ላይ አምላክ ለሙሴ እኔ ለፍርዖን አምላክ ኤሎሂም አደረግ ብሎ ሲለው ሙሴንም የብዙ አካላት ስብስብ ሥላሴ ይሉን ነውን በማለት ስህተታቸውን ያጋልጣሉ ማለት ነው። ሶስተኛው ደግሞ ጀርሃርደስ ቮይስ ኤሎሂም ለነጠላ አካል የግርማና የክብር መገለጫ እንጂ የአካላት መብዛትን ፍጹም አያሳይም። በቢብሊካል ቲዮሎጂ በሚለው መጽሐፋቸው ላይ ምን ያስቀምጣል? ኤሎሂም is simply plural expressing majesty and magnitude and also fullness richness ብሎ ያስቀምጣል ማለት ነው። ሁለተኛ ምስክርነት የክርስቲያን ሊቃውንት እምነት ቃል ምስክርነት ደግሞ ይህንን እውነታ የአይሁድ ረቢዎች ብቻ ሳይሆኑ ታዋቂ የክርስቲያን ሊቃውንትን በግልጽ ይመሰክራሉ። ለአብነት ያህል በካቶሊክ ቤተክርስቲያን ታሪክ ውስጥ ትልቅ ስም ያላቸው ቅዱስ ቶማስ አይኮንስ አልኹላሰቲ ላሁቲያ በሚለው መጽሐፋቸው ላይ ወአማ ቀውሉሁ ሰማዋት ቢልጀምዕ ፈዛሊከ ሚን ኻሰቲ ሉገቲ ልዕብራንየት አለቲ ጀረት ፊሃ ዓደቱ ፊ ዩዓበሩ አን ሰማኢ ልዋሒድ ቢሲገት ልጀምዕ ብሎ ያስቀምጣል። የሰማያት ሰማይ እያለ በብዙ ቁጥር መናገሩ ለአንድ ሰማይ በብዙ ቁጥር መግለጽ የተለመደ የዕብራይስጥ ቋንቋ ልዩ ባህሪ ነው። ኻሰተ ሉገቲ ዕብራንያ በመሆኑ ነው አለ የክርስቲያን ሊቃውንት። ሌላ ደግሞ ሊቅ ጳጳስ ቄርሎስ ሰሊም ነው። በብሉይ ኪዳን ኤሎሂም የሚለው ቃል ወሂየ ኢስሙ ጀምዑ አው ተፍኺም ሊከሊመቲ ኤል አለቲ እስተዕመለትሃ ሙኽተሊፈ። ኤሎሂም የሚለው ቃል ኤል አምላክ ለሚለው ነጠላ ቃል የመጣ የብዙ ቁጥር ወይም የታላቅነት ተፍኺም መገለጫ። አባ መታ አልሚስኪን የግብፅ ሊቅ ነው። ኤሎሂም በሰዋሰው የብዙ ቁጥር ቢሆንም በመላው መጽሐፍ ቅዱስ ውስጥ ግን የሚሰራው ለነጠላ አካል ነው። ይሄ የግርማና የታላቅነት መገለጫ ነው። ጀምዑል መጅድ ወል ዐዘመት እንጂ
ከአማልክት መብዛት ጋር ምንም ግንኙነት የለውም ብሎ ያስቀምጥልናል ማለት ነው። አንቡወተ ወልአንቢያኢ ፊል አህዲል ቀዲም ብሎ ኤሎሂም ተእቲ ቢልጀምዒ ፊ ተክዊኒሃ ወላኪን ዐላ መዲል ኪታቢ ተእቲ ቢልመዕና አልሙፍረድ ሊተዱሉ ዐለላሂ ሐቂቀቲ ፈዓል ብሎ ታላቅነት መገለጫ ነው ብሎ ያስቀምጥልናል ማለት ነው። ኤሎሂም በሰዋሰው የብዙ ቁጥር ቢሆንም ምንድነው በሞላው መጽሐፍ ቅዱስ ግን የሚሰራው ለነጠላ አካል ነው። ይሄ የግርማና የታላቅነት መገለጫ ነው እያለን ነው ማለት ነው። ማጠቃለያ ይሄ የግርማዊነት አገላለጽ በጥንታውያን ሴማውያን ሆነ በቅዱስ ቁርአን ውስጥ እጅግ የተለመደ ነው። አላህ ሱብሓነሁ ወተዓላ በሱረቱል ሂጅር ቁጥር 9 ላይ ምን ይለናል? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን፣ እኛ ማስታወሻውን ቁርአንን እኛ አወረድነው እኛም ለእርሱ ጠባቂዎች ነን። እዚህ ላይ አምላክ እኛ ማለቱ የራሱን ታላቅነት ለመግለጽ እንጂ የሶስትነት ምልክት እንዳልሆነ ሁሉ በብሉይ ኪዳንም ያለው እውነታ ተመሳሳይ ነው። ስለዚህ በብዙ ቁጥር መናገር የክብር መገለጫ እንጂ የሥላሴ ማስረጃ ሊሆን አይችልም። ይህንን የአልሚዛን ዝግጅት ከወደዳችሁት ፎሎው፣ ላይክ እና ሼር ያድርጉ። እውነታውን ሁል ጊዜ በአልሚዛን ይመዝኑ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።